በጣም ከሚባለው በላይ ማቴሪያል ጨምሯል። ለምን እንደጨመረ እንግዲህ ማቴሪያል ጠፍቷል ነው እየተባለ ያለው። በአብዛኞቻችን የምንጠቀምበት ማቴሪያል ይሄ የሀዋሳ ላምኔት ኤምዲኤፍ ለቦዲ ማዋቀሪያ የምንጠቀመው ማለት ነው። በተለይ ነጩ የለም እየተባለ ነው። እና በዛ ምክንያት 3100 3200 የነበረው የአንድ ኤምዲኤፍ ዋጋ ወደ 4000 ብር ከ4000 ብርም እያለፈ ነው። ፒያሳ በተለይ ከ4000 ብር በላይ ነው። ለምን በዚህ ደረጃ እንደጨመረ አልገባኝም። አንዴ ሄጄ 3600 አካባቢ ነበረ። ኦኬ ይረጋጋ ምናምን ብዬ ሳልገዛ ወጥቻለሁ። ከዛ በኋላ ደግሞ ድጋሚ ስሄድ ቅዳሜ ይመስለኛል ወደ 3900 3800 አካባቢ ሆነ። ወደ 200 ብር 300 ብር ጭማሪ ማለት ነው። በአንድ እቃ ላይ አስቡት ወደ 750 ብር ጭማሪ ማለት ነው። ይሄን ያህል ጨምሮ ነበረ። ኦሬዲ ዛሬ ሰኞ ነው። ነገ ደግሞ ሄጄ ቼክ አደርጋለሁ። አስቸኳይ ስራዎች ስላሉኝ ግዴታ ሄጄ መግዛት አለብኝ። ግን በዚህ ደረጃ ጭማሪ በዛውም ደግሞ መስከረም ጥቅምት ስራ እንደሌለ ይታወቃል። በዚህ ላይ እንደዚህ አይነት ጭማሪ ማድረግ ልክ ነው ብዬ አላስብም። እስኪ ፋብሪካው ጋር የምትሰሩ ሰዎች ካላችሁ ደግሞ ለምን በዚህ ደረጃ ጭማሪ እንደኖረው እናንተ ብትገልጹልን የተሻለ ነው ብዬ አስባለሁ። ነገር ግን ስራ በሌለ ሰዓት በዚህ ሰዓት ይሄን ያህል መጨመር አለበት ብዬ አላስብም። አናጺዎችስ ምን ተሰማችሁ? እናንተ ጋር ስራ እንዴት ነው? እናንተ ኮመንት አድርጉልኝ። ቻው ቻው